የወሎ ምድር ሰሚ ያጣ የባካችሁ ጥሪው ማቅረብ ከጀመረ ዋላ ደር ብሏል። ደቡብ ወሎ ዞን እባካችሁ አውጥታችሁ ተጠቀሙብኝ እንጂ የሚለው ውድ የተፈጥሮ ሀብት አሁንም ከዓመታት በኋላ ድምፁን ማሰማት ጀምሯል። ይህ ውድ ሀብት ኢትዮጵያ በርካታ ቢሊዮን ዶላሮችን ፈሰስ አድርጋ በመብራት ስትፈልገው የነበረችው ሀብት ሲሆን የዓለማችን ሀያላን ሀገራትም እንደ ዓይን ብሌናቸው በስስት የሚጠብቁት የሀያልነት ምንጫቸው መሆኑ ይነገራል። ይህ በሌሎች ሀገራትና በሀገራችንም በምስራቁ ክፍል በከፍተኛ ጥንቃቄና ከፍተኛ ወጪ የሚፈልግ የተፈጥሮ ሀብት በወሎ ምድር ከታችኛው የመሬት ክፍል ሰንጥቆ ወደ ላይኛው የመሬት አካል ወይም ከከርስ ምድር ወደ ገጽ ምድር ወጥቶ መፍሰስና ተጠቀሙብኝ የሚል ግልጽ ጥሪውን እያሰማ ከርሟል። ጉዳዩ ዛሬ ተከሰተ ሳይሆን ከዘመነ ኢህአዴግ እስከ ዘመነ ብልጽግና የቀጠለ ቢሆንም ነገሩን ትኩረት ሰጥቶ የተመለከተውና መፍትሄ ለማበጀት ይህ ነው የሚባል ጉልህ እንቅስቃሴ ያደረገ አካል አለመኖሩ እጅግ አስገራሚ ሆኗል። የአካባቢው ነዋሪዎች ከመሬትን ብርት ፈልቆ ልክ እንደ ምንጯ እየፈሰሰ ከወንዝ ጋር ተደባልቆ በከንቱ እየባከነ ያለውን ሀብት በመጥቀስ ለአካባቢያቸው የመንግስት ኃላፊዎች ቢያመለክቱም ምላሽ ሳገኙ የከረሙ ሲሆን ከሰሞኑም ይኸው ክስተት በድጋሚ መፈጠሩ ነገሩ እንዴት ነው ወደ ማስፋት የወሎ ምድር ሰሚ ያጣ የባካችሁ ጥሪውን ማቅረብ ከጀመረ